ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። ፋኖ በዘመቻ አንድነት ታላላቅ ጀብዶችን ፈጸመ፣ ታሪክም ሰራ። ብልጽግና በምክር ቤቱ ተወገዘ። ኦነግ መግለጫ ሰጠ። ዶክተር ደሳለኝ ጠቅላይ ሚኒስትሩን አፋጠውታል። በንብረታችን ሳናወጣ ድርጅታችንን አፈረሱብናሉ ነጋዴዎች። የመከላከያ አባላት እርስ በርስ ተጨራረሱ። ወደ ዝርዝሩ እንሄዳለን። በቅድሚያም በዘመቻ አንድነት የተገኙ ድሎች ምን ይመስላሉ? ዘመቻ አንድነት በወሎ ቤተ አማራ ግንባር የአማራ ፋኖ በወሎ ቤተ አማራ በዘመቻ አንድነት የህልውናውን ተጋድሎ አጠንክሮ ቀጥሎበታል። በዚህም በወርጌሳ መሃል አምባና ሊብሶ ከተሞች ተቆጣጥሮ በርካታ ድሎችን እያስመዘገበ እንዳለም ተገልጿል። የአማራ ፋኖ ታላላቅ ድሎችን እያስፈጸመ ባለበት ልጅ ኢያሱ ኮር ምስራቅ አማራ ኮር 1 እና 2 በርካታ አሃዶች እንዲሁም ልዩ ዘመቻ ሰሜን ወሎ ዞን ከወልዲያ ደሴ ዋና መስመር የሚገኘውን ወርጌሳ መሃል አምባና ሊባኖ ከተሞችን በመቆጣጠር ነው በትላንትነት ጀምሮ ዛሬም ትላልቅ ውጊያዎችን እያደረገ የሚገኘው። በዚህም ዘመቻ የአንድነት ህልውናው ተጋድሎ በርካታ የጠላት ኃይል ሙትና ቁስለኛ ሲሆኑ ከዚህ በተጨማሪም የብልጽግና የፖለቲካ ጸጥታ አመራር እንዲሁም የደህንነት መዋቅሩ ሙሉ በሙሉ መፈራረሱም ታውቋል። ከጠላት ጋር ከፍተኛ ትንቅንቅ የተደረገ ሲሆን በርካታ ሎጂስቲኮችና ከፍተኛ ቁጥር ያላቸውንም ምርኮ ማስገባቱንም ገልጿል። በተጨማሪም በተለያዩ ቦታዎች እየተደረገ ያለው ጦርነት አሁንም የቀጠለ ሲሆን በአማራ ፋኖ ሸዋ ጠቅላይ ግዛትም በትላንትናው ዕለት በርካታ ወታደሮቹን ወይም ፋኖቹን አስመርቋል። በተለይም ከ200 በላይ የሚሆኑ የሸዋ ጠቅላይ ግዛት ይፋት አውራጃ ቀት ወረዳ ራስ ቀጠና ስር ያሉ ቀበሌዎች አባት አርበኛ ሰራዊት ለወራት ያሰለጠናቸውን ተጨማሪ ኃይሎችንም ማስመረቁ ነው የታወቀው። በአማራ ክልል እየተደረገ ያለው ተጋድሎ አሁንም ጠንክሮ ባለበት በዚህ ሰዓት በርካታ የአማራ ልጆች ፋኖን እየተቀላቀሉ ትግሉን አጠናክረው ቀጥለውበታል። አባት አርበኛ ጦሩ ለአማራ ህዝብ የህልውና ትግል መስዋዕትነትን በተቀበሉ ጀግኖች ስም የተሰየመ ነው። በሁለት ብርጌዶችም ተዋቅሯል። ብርጌዶቹ አርበኛ ቄስ ደረጀ ብርጌድ እና አርበኛ አጌጠ ማንደፍሮ ብርጌድ ተብለው ተሰይመዋል። ትግሉ አሁንም ጨንቅሎ ቀጥሏል። በተለያዩ የአማራ ግዛቶች ያለው በተለይም በትግል አንድነት እየታገሉና እየተናበቡ የሚሰሯቸው ስራዎች አሁንም በበርካታዎች ቀጥለውበታል። ዘመቻ አንድነት በሚል በአማራው እየተደረገ ያለው ጠላትን የመደምሰስ የጋራ ዘመቻ በተለያዩ አካባቢዎች ጠንክሮ የቀጠለ ሲሆን በጎጃምም ተግለው አሁንም ጠንካራ ሂደት ላይ እንደሆኑ ተገልጿል። በጎጃም በ7 ክፍለ ጦሮች ነው በተደረገ ከባድ የማጥቃት ውጊያም በጠላት ላይ ከመቼውም ጊዜ በበለጠ ጠንካራ በጣም ከፍተኛ ጉዳት እያደረሰ ጦርነት እየተካሄደው በተደረጉትም ውጊያዎች ብሬኖች፣ ስናይፐሮች፣ ክላሽንኮቭ ጥይቶች እንደዚሁም የመገናኛ ሬዲዮች መማረካቸውም ነው የታወቀው። በአማራ ፋኖ በጎጃም በአጠቃላይ ከ35 ግንባሮች በላይ አውደ ውጊያዎች የተደረጉ ሲሆን በውጊያውም አሁንም እንደቀጠለና ታላላቅ ጅብዶችም እየተፈጸሙበት መሆኑ ታውቋል። በደብረ ማርቆስ፣ አዴት፣ ጎንጆ ቆስላ፣ ቢቸና፣ ደብረ ወርቅ፣ ሰዴ፣ ድጋጽዮን፣ ቆዬ፣ የድውሃ፣ አማኑኤል፣ ደንበጫ፣ መርጾ ለማርያም፣ ሮብ ገበያ ከተሞች በመግባት የጠላት ኃይል ላይ ከባድ ኪሳራ ማድረሳቸው ነው የተገለጸው። እስካሁን በአጠቃላይ ከ509 የጠላት ኃይል ሙትና ቁስለኛ 287 ቁስለኛ በማድረግ ከባድ ኪሳራ ማድረሳቸውም ታውቋል። በተለያዩ ግንባሮች የቀጠለው ጦርነት አሁንም በርካታ አካባቢዎችን በቁጥጥራቸው ስር እያስገቡም እንደሆነ ትግሉ ወደፊት መቀጠሉ ነው እየተገለጸ የሚገኘው። ፋኖ ከዚህ በኋላ ወደኋላ ላይ መለስ ትግሉን አጠናክሮ መቀጠሉ ተገልጿል። በተለያዩ የፋኖ ግዛቶች የሚደረገው ውጊያ አሁንም በተለይም በጀግንነት እየፈጸሙ ያሉት ፋኖች አሁንም እንቀጥላለን ሲሉ ገልጸዋል። በአንደኛ ክፍለ ጦር እንሙት የያዛቸው ብርጌድ፣ ባህር ዳር ብርጌድ፣ የጣና ብርጌድ፣ ደንሴ ብርጌድ፣ ምላጭ በር፣ አይቀጡባ ጊዮርጊስ፣ አዴት ከተማ፣ ቻይና ካምፕና አዴትና አቦላ ተራራ ካምፕ በዚሁም ከ13 በላይ
የጋዩ ሟቾች ከ25 በላይ የተማረኩ መሳሪያዎች፣ ከፍተኛ ቁጥር ያላቸው ክላሽንኮቭ ጥይቶች መማረካቸው ነው የተገለጸው። በሁለተኛው ክፍለ ጦር እንደዚሁ ዮሐንስ አለማየሁ መብረቁ ረፍራ ጎንጂ አበራዳሙ ሻለቃ በአራት አቅጣጫ ጎንጂ ከተማ ላይ ከሌሊቱ ጀምሮ ባተደረገ የጨበጣ ውጊያ ከፍተኛ የጠል ኃይል መደምሰሳቸውና አምቡላንሶች ጭምር መማረካቸው ነው የታወቀው። መዝገቡ ጮቄ አላለቀም፣ ጠላት ሞርተር እየወረወረ ነው። መዝገቡ አለልኝ ቢቡይም ወይን ውሃ ውጊያ ላይ እንደሆኑ ነው መረጃው የሚያመላክተው። ከፍተኛ ኮማንዶች ጭምር እያሰለጠነ ኃይሉን አጠንክሮ የቀጠለው የፋኖ ኃይል አሁንም ወደፊት እየገሰገሰ መሆኑ ነው የተገለጸው። በአምስተኛ ክፍለ ጦርም እንደዚሁ ሽንዴ ወንበራማ አካባቢ ጠላት ዘረፋ ላይ ነው። ውጊያው አልተጀመረም። ገረመ ወዳ ወክ ብርጌድ ወደፊት እየገሰገሰ መሆኑን ታውቋል። በስድስተኛ ክፍለ ጦር ኢንጂነር ክብር ተመስገን ደንበጫ ከተማ ከፍተኛ ቁጥር ያላቸው ብሬኖችን፣ ስናይፐሮችን፣ ክላሽንኮቮችን መማረኩም ታውቋል። አንድ ሻለቃም የጠላት ጦር ሙሉ መደምሰሱም ነው እየተገለጸ የሚገኘው። በተለይም ጅንቡላ ተራ ብርጌድ ማርቆስ ማረሚያ ቤት ከ15ኛው ሻለቃ ማሰልጠኛ ውጊያ አድርጓል። ዙሪያው ጥበቃ የነበር ኃይልም እጅግ ከፍተኛ ጉዳት እየደረሰበት መሆኑ ነው የተገለጸው። ሰባተኛ ክፍለ ጦርም እንደዚሁ የቦቆላ አባይ ብርጌድ የቦቆላ መገንጠያ ላይ የነበረው ውጊያ ያደረገው ጥቁር አምባ ተወርዋሪው በዚህ ውጊያ እስካሁን ከፍተኛ የጠላት ኃይል ላይ ተጋድሎ በማድረግ ምርኮና እንደዚሁም ሙት ማስቆጠሩ ነው እየተገለጸ የሚገኘው። በተለያየ ቦታዎች የሚደረጉት ተጋድሎች አሁንም የጠንክረው እየቀጠሉበት ሲሆን በጎንደርም አውደ ውጊያ ለነጻነትና ለአንድነት ተብሎ ከጠዋቱ 12 ሰዓት ጀምሮ በጎንደር በተለያዩ ሁሉም ማዕዘናቶች ነው ውጊያው ጠንክሮ የቀጠለ መሆኑ የታወቀው። በተለይም በመከላከያ ሰራዊቱ ላይ የተጀመረው ወታደራዊ ማጥቃት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱም ታውቋል። የዘመቻው አካል የሆነው የጎንደር ሰሜን ምዕራብ ቀጠና በተለይም በጅንገርና መሬና በጠላት ላይ በተወሰደ ወታደራዊ ማጥቃት ከፍተኛ ቁጥር ያላቸው ብሬኖች፣ ስናይፐሮች እንደዚሁም ነፍስ ወከፍ የጦር መሳሪያዎችን ከፍተኛ ቁጥር ያላቸው ተተኳሾችን ጭምርና ፈንጂዎችን ከጠላት የተማረኩ ሲሆን ከ116 በላይ ጠላት መደምሰሱም ነው የተገለጸው። ከ35 በላይ ጠላት በህይወት መማረኩንም ታውቋል። የጎቤ ክፍለ ጦር፣ የተከዜ ክፍለ ጦር፣ የዘራይ ክፍለ ጦር፣ የሰላም አምባርስ ክፍለ ጦር የድሉ ባለቤት መሆናቸውም ተረጋግጧል። በተለይም በጎንደር ዙሪያ ወረዳ መቀመጫን ማክሰኝት ከተማ የመሸገው የጠላት ኃይል ላይ ማጥቃት የከፈተው የጎንደር የበጋሻው ክፍለ ጦር አካል ብርጌድ ሻለቆችም ዞዞ አምባ ንጉስና ጥቁር አንበሳ ብርጌድ በጎንደር ባህር ዳር ዋና መንገድ በመቁረጥ ከተማውን የተቆጣጠረ ሲሆን የጠላት ማጎሪያ እስር ቤቶችን በመሰባበር እስረኞቹንም ነፃ አውጥቷቸዋል። በደቡብ ጎንደር ቀጠና ሰፊ ቀጠና የሸፈነው አውደ ውጊያም እየተደረገ ሲሆን የሜጀር ጀነራል ዋንታ አባተ አንደኛ ክፍለ ጦር ኢንጂነር ስመኘው ተወርዋሪ ኃይልም ከፍተኛ ድሎችን መጎናጸፉ ነው የታወቀው። በዚህም አውደ ውጊያዎች ከፍተኛ ቁጥር ያለው መሳሪያና እንደዚሁም ደግሞ በከፍተኛ ኃይል የተደረገውን ውጊያ ላይ የተሸነፉ ቁጥጥራቸው ስር የገቡ የፋኖ ኃይሎች አሁንም በሌሎችም ላይ የምናደርገውን ትግል አጠናክረን እንቀጥላለን ሲሉ ገልጸዋል። በቋራና በመተማ ግንባር በዘመቻ አንድነት በተሰራ ልዩ ኦፕሬሽንም እንደዚሁ በምዕራብ ጎንደር መተማ ወረዳ ሽንፋ ከተማ ገበያ ማዕከል አካባቢ ነው ስብሰባ በተደረገበት ብሶት የወለዳቸው የአማራ ተወላጅ በቀረበላቸው አጀንዳ ዙሪያ ማለትም የአማራ ህዝብ አናጠፋን በማለት በዙሪያው የተናደዱ ወታደሮች በቦምብ 39 ሲገድሉ 50 አቁስለው በተጨማሪ በቋራ ወረዳ በሙሉ እርስ በርስ መጨፋጨፋቸው ነው የተገለጸው። እነዚህ የአማራ ልጆች በተለይም በተደረገው ስብሰባ ላይ አማራን ማጥፋት አለባቸው የሚል ቅስቀሳ ሲደረግ ነው በልና በቁጭት ተነስተው እርምጃቸውን አጠናክረው በርካቶችን የመከላከያ ባትሎች ገለው ራሳቸው መስዋዕት መሆናቸው የተገለጸው። በተለያየ ቦታ የሚደረገው የፋኖ ተጋድሎ አሁንም ጠንክሮ እየቀጠለ ሲሆን በተለይም በተለያዩ የአካባቢዎች የሚደረገው የምድረ ደንበጫ በአበቀላቸው ጀግኖች ሻለቃ ይርሳው ደንቡላ እንደዚሁም መሪነት የደንበጫ ፋኖ የአማራ ፋኖ በጎጃም ቀይጌታ ይፍታ ንጉሴም ጭምር ሳይቀር በኢንጂነር ክብር ተመስገን ብርጌድ የጨረቃ ከተማን በቁጥጥራቸው ስር መዋላቸው ነው ለማወቅ የተቻለው። በተለያዩ ቦታዎች የሚደረገው ውጊያ አሁንም የጠነከረና የቀጠለ መሆኑ ነው እየተገለጸ የሚገኘው። ፋኖ ጠንክሯል።
በአብይ አህመድ የሚመራው የአገዛዙ ኃይል ከአሜሪካ ያጣው የገንዘብ ድጋፍ ለማካካስ ህዝቡን ማስከፈል ሊጀምር መሆኑ ተገለጸ። የኢትዮጵያ ድጋፍ ማቆም በከፍተኛ ደረጃ ከተጎዱት የዓለም ሀገራት 3ኛ ደረጃ ላይ ኢትዮጵያ መሆኗ ታውቋል። የዶናልድ ትራምፕ አስተዳደር በዩኤስአይዲ እና ሌሎችም ተቋማቶች በኩል ኢትዮጵያን ጨምሮ ለበርካታ የዓለም ሀገራት ይሰጥ የነበረውን ድጋፍ መቆሙን ተከትሎ ከፍተኛ መደናገጥ እና አሳሳቢ ክስተቶች እያስተዋሉ ይገኛሉ። ኢትዮጵያን በከፍተኛ ደረጃ የአሜሪካንን ድጋፍ ሲያገኝ ከነበሩ ሀገራት አንዷ ስትሆን በተለይም የጤናው ዘርፍና የሰብአዊ እርዳታ ከ80% በላይ በአሜሪካ ድጋፍ ላይ የተንጠለጠለ እንደነበረ ድጋፉን በመቆሙ ከፍተኛ ደረጃ ከተጎዱት ዓለም ሀገራት 3ኛ ደረጃ ላይ የተቀመጠችው ኢትዮጵያ እንደሆነችም ታውቋል። ባለፉት ዓመታት ብቻ 2.89 ቢሊዮን ዶላር በአሁኑ ሰዓት ሲሰላ 353 ቢሊዮን ብር ገደማ የውጭ እርዳታ ያገኘችው ኢትዮጵያ መንግስት በትራምፕ አስተዳደር ድጋፉ መቆሙ የተፈጠረው ከፍተኛ ጫና ወደ ህዝብ ለማስተላለፍ በተለይም ከፍተኛ ጥረት እየተደረገ መሆኑ ነው የተገለጸው። መንግስት አቅም አንሶታል። በዚሁ መሰረት ህዝቡ ላይ ጫና እየፈጠረ መሆኑ ነው እየተገለጸ የሚገኘው። ይህ ጉዳይ እያሳሰበው የመጣው የመንግስት ኃይል በህዝቡ ላይ ከፍተኛ ጫና ለመፍጠር አሁንም ጥረቱን ቀጥሎበታል። በጉራጌ ዞን የገዛ ሚስቱን በመግደል የ9 ወር ልጁ ላይ የግድያ ሙከራ የፈጸመ ተከሳሽ በእስራት ተቀጣ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ነው ገዛኝ በዛጎን የተባለ ግለሰብ በሚስቱ ላይ በፈጸመው የግድያ ወንጀል እንዲሁም በገዛ ልጁ ላይ የግድያ ሙከራ መከሰሱን የጉራጌ ፍትህ መምሪያ ኃላፊ አቶ ኤልያስ ገልጸዋል። በተለይም እንደነዚህ አይነት ወንጀሎች እየበረከቱ የመጣበት አካል አሁንም ጉዳዩ እየተጣራ የሚሰጣቸው ውሳኔዎች አነስተኛ መሆኑ የወንጀሉን ድርጊት እያባባሰው ነው ሲሉም ብዙዎቹ ይወቅሳሉ። እንደነዚህ አይነት ወንጀለኞች ላይ ከበድ ያለ ቅጣት እንዲሰጥም ጥያቄ በህዝቡ እየቀረበ ይገኛል። የንግድ ቦታዎቻችንን ዕቃ እንኳን ሳንወጣ በላያችን ላይ ቤቶቻችንን አፈረሱብን፣ ወዴት እንሄድ የሚል ጥያቄ አሁን በአዲስ አበባና በሌሎች የኢትዮጵያ ግዛቶች እየጨመረ መምጣቱ አሳሳቢ አድርጎታል። በተለይም የአካል ጉዳተኞች ማህበር አባላቶች ነን። የአካል ጉዳተኞችም ብሔራዊ ማህበር አባል ነን። በአዲስ አበባ ከተማ ነው ክፍለ ከተማ ወረዳ 10 ኮልፌ አጣና ተራ ቴሌ ጀርባ የነበረ ለዓመታት በሊዝ የከፈሉበትን የንግድ ቦታ ለባለሀብቶች ተሸጦ በትላንትናው ዕለት ፈረሰብን ሲሉ በቦታ ላይ የሚገኙ ነጋዴዎች ቅሬታቸውን ያቀረቡት አቤት የምንልበት ቦታ የት ነው ያለውም ሲሉ ይጠይቃሉ። ቢያድግልኝ አካል ጉዳተኛው ማህበር የተሰኘው የአባላቱ አቃፊ 11 አባል ጉዳተኞች መስሪያ የነበሩ 11 ሱቆቻችን መፈራረሳቸው የሚመለከታቸውን በደብዳቤ ቢጠየቅ መፍትሄ እንዳልተገኘ ነው እየገለጹ የሚገኙት። አካል ጉዳተኞች ነን 11ዳችንም ህጋዊ የሊዝ ቦታ ነበረ። በቃ መንገድ ላይ ጥለውናል። መንግስት ቦታው በ1996 ነው በሊዝ የተሰጠን። ለማልማት የሊዝ እየከፈልን ነው ያለ ነው፣ ግን ዳሬ ሳሜ የለንም። ይህንን በተመለከተም ለፍርድ ቤትም አቅርበን ነበር። እግድ ከፌዴራል ፍርድ ቤት እግድ ለማውጣት አይፈረድላችሁም አለን። ፍርድ ቤቱ ራሱ አግዷል ማለት ነው። የፍርዱ ቤት መጥሪያ ደብዳቤ እግድ አንቀበልም፣ ሂዱና ለከንቲባ ቢሮ ስጡ አሉን። የወረዳ አስተዳደሩ እዛው ሄዳችሁ ጠይቁ በሚል ሰሚ አላገኘንም። በተደጋጋሚ ጊዜያቶች የሚደረግብን ጫና አሁንም ጠንክሮ ቀጥሏል ሲሉ ነው ወቀሳቸውን ያቀረቡት። የሰማን መንግስት የለም ሲሉም ተናግረዋል። ኦነግም መግለጫ ሰጠ። በበረታው የግጭት ዳፋ የኦነግ መግለጫ በወጣበት በዚህ ሰዓት በርካታ ኢትዮጵያኖች የኦሮሞ ልጆች አሁንም በተለይም በኦሮሚያ ክልል አዋሳኝ አካባቢዎች እየተሰፋ ያለው ግጭት አሳስቦኛል ሲል ነው የኦሮሞ ነጻነት ግንባር ኦነግ መግለጫውን የሰጠው። ፓርቲው በወቅታዊ ጉዳዮች ላይ በሰጠው መግለጫ ላይ በተለይም ይፋዊ መግለጫ በክልሉ አዋሳኝ በተለያዩ አቅጣጫዎች ወሰን አካባቢ ባሉ ሰላማዊ የክልሉ ዜጎች ላይ የሚፈጸመው ጥቃት በርክቷል ነው የሚሉት። በሶማሊያ በኩል ያለው ደግሞ እጅግ አሳዛኝና በወገኖቻችን ላይ እየደረሰ ያለው ግድያ እጅግ እየከፋ ነው ሲልም በመግለጫው በዝርዝር አቅርበዋል። አዲስ አበባ በጎዳና ንግድ ላይ የተሰማሩ ነጋዴዎች መደበኛ ያልሆነ የጎዳና ላይ ነጋዴ የሚል ደረት ላይ የሚለጠፍ ፈቃድ ሊሰጣቸው መሆኑ ተገለጸ። ሕጋዊነታቸውን ተከትሎ የሚጠበቅባቸውን ግብር እንዲከፍሉ ይደረጋልም ነው የተባለው። ይህንን መታወቂያ አንጠልጥሎ የማይንቀሳቀስም ይጠየቃል ተብሏል። የአዲስ አበባ ከተማ አስተዳደር መደበኛ ያልሆነና የንግድ ስራ ለመምራት ስርዓት ለማስያዝ በሚል የወጣው ደንብ ነው ከዚህ ቀደም ህገወጥ ናቸው ተብለው ይወክሉ የነበሩ ነጋዴዎች ፈቃድ እንዲሰጥም ደንግጓል። በዚሁ መሰረት ማንኛውም በጎዳና ንግድ ላይ የተሰማራ ግለሰብ በሚሰራበት አቅራቢያ ባለ ወረዳ በመሄድ ተመዝግቦ ደረት ላይ የሚንጠለጠል ፈቃድ ማውጣት ይገባዋልም ሲልም
ጠይቀዋል። አድርጎ ይህንን ማድረግ ግን ህገወጥ ነው፣ እርምጃው ይጠነክራል ነው የተባለው። ትግራይ ህወሓት ከሻዕቢያ ጋር እየሰራ ነው የሚለውን ክስ በፍጹም ትክክል አይደለም ሲሉ ገለጡ። ኃላፊው በክልሉ መፈንቅለ መንግስት ፈጽመዋል የሚለውንም የስም ማጥፋት ዘመቻ ነው ሲል ነው ህወሓት የተናገረው። በተለይም በአሻም ጋር ባደረጉት ንግግር ጉዳዩ የሚመለከታቸው ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያኔ ሓርነት ትግራይ ህወሓት ምክትል ሊቀመንበርና ቃል አቀባይ አማኑኤል አሰፋ ባደረጉት ቃለ ምልልስ እንደተናገሩት ከሆነ ከተነሱላቸው ጥያቄዎች መካከል ሁሉንም ትክክል አይደለም ሲሉ ነው የመለሱት። ከሻዕቢያና እነሱ ጠላት እያሉ ከሚጠሩት አካል ጋር እውን እየሰራቸው ነው የሚል ጥያቄ የቀረበላቸው እኚሁ ኃላፊ ምላሽ የሰጡ ሲሆን ከሻዕቢያ ጋር ለመስራት ምንም አይነት ፍላጎትም ሆነ በዚህ ጉዳይ ላይ ሄዶ ጥቅማችንን ለማስጠበቅ የሚያስችል ማዕቀፍ የለንም፣ ይህ ከንቱ ፍረጃ ነው ሲሉ ክሱን ውድቅ አድርገውታል። ከዚህ ይልቅ የፕሪቶሪያ ስምምነት አካል ከሆነው ከኢትዮጵያ መንግስት ጋር ስምምነቱ ተፈጻሚነት እንዲሆን የትግራይ ህዝብ ተጠቃሚ የሚሆንበትን ሰላማዊ ባለበት መንገድ ከፌዴራል መንግስቱ ጋር እየሰሩ ሆኑ ነው አቶ አማኑኤል የተናገሩት። ይህ የተሳሳቱ መረጃዎች የሚወጡበትን ጉዳይ አንቀበለውም ብለዋል። ይሁን እንጂ አስከትለውም ህወሓት ከሻዕቢያ ጋር እየሰራ ነው የሚለው ክስ ሆን ተብሎ የቀረበ ነው፣ ከዚህ ውጭ ከማንም ጋር ግንኙነት የለንም ሲሉ ነው ክሱን ያጣጣሉት። በተለይም በክልሉ መፈንቅለ መንግስት ፈጽሟቸዋል የሚለውን ጥያቄን በተመለከተ ሲመልሱ ፕሬዚዳንቱ የቀረበላቸው ክስ ተቀበላላችሁ ስትል የሰነዘረችላቸው ጥያቄን ለዚህ ምላሽ የሰጡት አማኑኤል ባጭሩ ይህ የስም ማጥፋት ተግባር ነው፣ እንደዚህ አይነት ተግባር እኛ በፍጹም አናደርግም ሲሉም ገልጠዋል። ዛሬ በፓርላማ ውሎ ከፍተኛ ጥያቄዎች ተነሱ። በጠቅላይ ሚኒስትሩ ምላሽ ተሰጠባቸው። ህወሓት አደብ እንዲገዛ መደረግ አለበት አሉ አቶ ባርጣማ ፍቃዱ የኢዜማ የፓርላማ ተወካይ። በዛሬው ዕለት በተደረገው የፓርላማ መደበኛ ስብሰባ ላይ ነው ለጠቅላይ ሚኒስትር አብይ አህመድ ከተነሱ ጥያቄዎች ውስጥ የትግራይ ወቅታዊ ሁኔታዎችን የተመለከተው ይገኝበታል። ገዢው ብልጽግና ፓርቲን በመወከል ከያዩ ጉለሌው ምርጫ ክልል የተመረጡት ብርሃኑ ባህሩ በትግራይ ክልል ያለውን ወቅታዊ የፖለቲካ ሁኔታ ወደ ግጭት እንዳያመራ ያላቸውን ስጋትም አንጸባርቀዋል። በክልሉ ያለው ወቅታዊ ሁኔታ ድጋሚ ዋጋ እንዳያስከፍል ምን እየተሰራ ይገኛል ሲሉም ጥያቄያቸውን አንስተዋል። እኚሁ ኃላፊ በተለይም በትግራይ በኩል ያለው ችግር አሁንም ካልተቀረፈ አደጋ ሊመጣ ይችላል የሚል ስጋታቸውንም እንደዚሁ ተናግረዋል። ምን እየተደረገ ነው? ምንስ እየተፈጸመ ነው? ሲሉ ጥያቄያቸውን አቅርበዋል። በሀገሪቱ እየተስተዋለ ያለው ችግር እየበዛ መምጣቱ የሚያስከትለው ጉዳት እየከፋ እንደሆነም ነው የተናገሩት። ምን መደረግ አለበት? በተደጋጋሚ ጊዜያቶች የሚሰጡት ውሳኔዎች ገቢራዊ ባለመሆናቸው በሀገሪቱ እየተከሰተ ያለው ችግር አሁንም እየከፋ ነው ሲሉ ጥያቄያቸውን አንስተዋል። በዚህና በሌሎችም ጉዳይ ላይ ጠቅላይ ሚኒስትሩ ምላሽ የሰጡ ሲሆን በተለይም የዶክተር ደሳለኝ ጫኔ ጥያቄ ግን እጅግ እያበሳጫቸው መሆኑ ነው የተገለጸው። ብልጽግና የሙሉ ጊዜውን ጦርነት ጠማቂ አገዛዝ ሆነዋል ሲሉ ነው ዶክተር ደሳለኝ ጫኔ የተናገሩት። ይህ ገላጭ ስድብ ነው። ነገር ግን ሰው ለምን ተናገርክ ብለን አናስርም፣ የመናገር ነፃነትህንም አንነፍግም። እንዲህ ያለ ንግግር ግን በኢህአዴግ ዘመን ቢኖር ኖሮ ያስፈርጅ ነበር ሲሉ ጠቅላይ ሚኒስትር አብይ አህመድም ተናግረዋል። ሀሳብን በመግለጽ ሰው ይታሰራል። ይህ አካሄድ ሊስተካከል ይገባል። የምክር ቤቱ አባል ደሳለኝ ጫኔ ናቸው ጥያቄያቸውን ያቀረቡት። የምክር ቤቱ አባል ዶክተር ደሳለኝ ጫኔ አሁን ላይ መንግስት ያለመከሰስ መብት ያሳነሳ የምክር ቤቱን አባል እያሰረ ነው። ሀሳብን በነፃነት የሚገልጽ ሰው የሰላ ትችት የሚቀርበው ጋዜጠኞችም በእስር ላይ ይገኛሉ። ያለምንም ፍትህ ለ20 ወራት ያለ ፍርድ ቤት እየታገቱ ያሉትን ወይም እየተንከላተቱ ያሉትን አግባብ ያልሆነ እና ልክ አይደለም ሲሉም ነው የጠየቁት። በተለይ የሀገራችን ክልሎች በተለይ በአማራውና በኦሮሚያ እንዲሁም በትግራይ ጦርነቶች ላይ መንግስት ያልተገባ ኃይል እየተጠቀመ ነው ሲሉ ነው የፓርላማ አባሉ ጥያቄያቸውን ያነሱት። እንዲህ ሲሉ 250 በላይ ሰላማዊ ሰዎች በድሮን ተገድለዋል። ከላይ ለማሳያ በሪፖርቱ የተካተተው የተጎጁ ሲቪሎች ቁጥር ሲሆን አክቹዋሊ የተጎጂዎች ቁጥር ግን ከዚህም የሚበልጥ ነው። እነዚህ የተንሰራፉ የመብት ረገጣዎችና ከህግ ውጭ ግድያዎች በፈረንጆቹ 2024-25 ዓመተ ምህረት ተባብሰው ቀጥለዋል። የድሮን ጥቃት ዛሬም በአማራ ክልል ተጠናክሮ የቀጠለ ሲሆን ህፃናትን ጨምሮ ሲቪሊያኖች እየተገደሉበትና የሲቪሊያን ተቋማት እየፈረሱ እንደሆነ ቢቢሲን ጨምሮ በዓለም አቀፍ ሚዲያዎች ተዘግቧል። በተጨማሪም ሪፖርቱ የዲሞክራሲያዊ ማህበረሰብ አስፈላጊ ምሰሶች በሆኑት ሐሳብን በነጻነት የመግለጽ፣ የመሰብሰብ፣ የመደራጀት መብት ላይ ከፍተኛ ገደቦች መደረጋቸውን በአጽንኦት አመላክቷል። እንደ ምሳሌ መስከረም አበራ፣ ገነት አስማማው፣ ጋዜጠኛ ጎበዜ ሲሳይ፣
ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ዳዊት በጋሻውና ቴዎድሮስ ንብረት፣ የአማራ ምሁራን የሆኑት ዶክተር ወንዶሰን አሰፋ፣ ረዳት ፕሮፌሰር ሲሳይ ብቸው፣ ፕሮፌሰር ማረጉ ቢበይድ፣ ዶክተር ዘሪሁን ባህሪ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ገብረአብ አረሙ፣ ረዳት ፕሮፌሰር ዳኛ አበበን የመሳሰሉ ምሁራን እና ጠበቃ ለሊ ምረቱና ጠበቃ ኤርሚያስ መኩሪያ አይነት የህግ ባለሙያዎች እንዲሁም የመንግስት ሰራተኞችና ወጣቶች በአጠቃላይ 182 የሚደርሱ አማራዎች በ25 የሽብርና ህገ መንግስታዊ ወንጀሎች መዝገብ ተከሰው ያለ ፍትህ ለ20 ወራት በፍርድ ቤት ይመላለሳሉ። የዶክተር ደሳለኝ በርካታ ጥያቄዎችን የተዘረዘረ ሲሆን ይህንንም በተመለከተ ጠቅላይ ሚኒስትሩ በልሰው ሌላ ምላሽ አቅርበዋል። በተለይም ይህንን መብትም እኮ የሰጠንህ እኛንን በተለይም በቀደም ባለው ስርዓት ቢሆን ኖሮ ምን አይነት ችግር ሊፈጠር እንደሚችል ማወቅ ይገባል ሲሉም ጥያቄያቸውን በዚህ መልኩ መልሰውላቸዋል። ዶክተር ደሳለኝ ሰፋ ያለ የጥያቄ መቅድም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። ለዚያ ጥያቄያቸውም ራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱ እንዲሁ ማለፍ ይቻላል። ነገር ግን ለሳቸው ክብር፣ ለዚህ ምክር ቤትም ክብር ሲባል አንዳንዶቹን ነገሮች በግርድፉ አንስቼ አልፋለሁ። አንደኛ ይህን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ፣ እንዳይገባ፣ እንዳይማር፣ እንዳያርስ፣ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየኸውም አልሰማውም አሉት። በህዝብ መሰብሰቢያ በእርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት። ሽማግሌ ላስታርቅ ብሎ ሲሄድ ቄሶች፣ አሮጊቶች በእንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ከሁሉ ደግሞ የገረመኝ በእርሶና በእርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት። አዝማች አልነበሩ እንደርሶ? ጠቅላይ ሚኒስትሩ በሀገር ጉዳይ ላይ ከፍተኛ ስራ ሲሰሩ የነበሩትን የፓርላማ አባልና እንደዚሁም ደግሞ ለነጻነት ሲባል በተደረገው ተጋድሎ ላይ ያደረጓቸውን ዛሬ እንደ ወንጀል እያነሱ መተቸት መጀመራቸው ብዙዎቹን አሳዛኝ አድርገውታል። ጠቅላይ ሚኒስትር አብይ አህመድ በሌላም በኩል ኢትዮጵያና ኤርትራን የመብረር ፍላጎት የለኝም ሲሉ ተናገሩ። በባህር ጉዳይ ግን የህልውና ጉዳይ ነው ብለዋል። ብልጽግናም ኖርም አልኖርም፣ ይህ ፓርላማ ኖርም አልኖርም የባህር በር ጉዳይ የማግኘታችን አይቀሬ ነው ብለዋል። የኢትዮጵያ ህዝብ የህልውና ጉዳይ ነው ሲሉም ነው የገለጡት። ብዙ የህዝብ ቁጥር ያላት ሀገር ከ40 እስከ 50 ኪሎ ሜትር ርቀት ላይ የባህር በር ሊነፈጋት ፈጽሞ አይገባም ሲሉም ገልጸዋል። ከኤርትራ ጋር ወደ ጦርነት አንገባም ያሉት ጠቅላይ ሚኒስትሩ ለኢትዮጵያ የባህር በር እንዲኖራት ግን ከኢትዮጵያ ጋር ወይም ከኤርትራ ጋር ውይይት ያስፈልጋል ሲሉም ተናግረዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ ዜናዎች እነዚህን ይመስሉ ነበረ። በቀጥታ የዘውዱ ሾው ዝግጅት ሰፊ ዝርዝር ጉዳዮችን በተለይም በፓርላማ ውሎ ላይ የምናደርግ መሆኑን ከወዲሁ በመጠቆም ዜናዎቻችንን በዚህ ቋጨን። ከዜናዎቹ ጋር አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ። መልካም ጊዜ